ሰላም እንዴት ናችሁ? ዛሬ በቆንጆ ማዕድ ማሳያችሁ የ2 ደቂቃ የቁርስ አማራጭ ነው። በጣም ፈጣን የሆነ በጣም ጣፋጭ የብሬክፋስት አማራጭ ማሳያችሁ። በመጀመሪያ ፍኖ ዱቄት እናደርጋለን። 3 የሾርባ ማንኪያ የተጠቀምኩት፣ እንዲሁም ግማሽ ማንኪያ የሻይ ማንኪያ የሚሆን ጨው አረኩኝ፣ አቀላቀልኩኝ እሱን። ከዛ በኋላ ቀዝቀዝ ባለ ውሃ አቀጥነዋለሁ ማለት ነው። በጣም ቀጭን የሆነ ሊጥ ነው የምናዘጋጀው። እንደዚህ በዚህ መልኩ ቀጠን ካለ በኋላ ለአንድ 20 ደቂቃ አስቀምጡታላችሁ። በመቀጠል መጥበሻችን እናግልና ዘይት በዚህ መልኩ ከቀባን በኋላ በዚች አይነት ጭልፋ ካላችሁ መጠናችሁን በሱ እየለካችሁ እንደ ፓንኬክ ነው የምትጋግሩት ማለት ነው። ከዛ በኋላ እያገላበጣችሁ መጥበስ ነው ጌጣው። በመቀጠል 2 እንቁላል የተጠቀምኩት እኔ እንደምትፈልጉት መጠን ያህል መጠቀም ትችላላችሁ። 2 እንቁላሉን በዚህ መልኩ ከመተው በኋላ እንቁላሉን ለብቻው ጠብሰዋለሁ ማለት ነው። እንቁላሉንም የቂጣው ሳይዝ አድርጌ ነው እዚህ ጋር የምጠብሰው። እንቁላሉ እዚህ ጋር መጠነኛ ሂት ተጠቀሙ፣ መጥበሻችሁ የሚይዝ አይነት ከሆነ እንደኔ ማለት ነው። ከዛ ቂጣውን ደርበታለሁ፣ ከዛ ገለብጠዋለሁ ማለት ነው በዚህ መልኩ። ከዛ በኋላ የእንቁላሉን የተመታውን እቀባዋለሁ ማለት ነው። ከላይ ድጋሜ እያገላበጥኩ በእንደዚህ አይነት ብሩሽ ካላችሁ፣ ከሌለም በማንኪያ እያደረጋችሁ መቀባት ትችላላችሁ። እያገላበጣችሁ እንቁላሉን እየቀባችሁ እሳት እንዲነካው ማድረግ ነው ማለት ነው። በጣም ቀላል በ2 ደቂቃ በ3 ደቂቃ የሚያልቅ የምግብ አሰራር ነው። ለጠዋት ለቁርስ ጥሩ የሆነ አማራጭ ነው። በጣም ነው የሚጥመው። እኔ በካቻፕ አድርጌ አቅርቤዋለሁ። እናንተ በፈለጋችሁት ማባያ አድርጋችሁ ማቅረብ ትችላላችሁ። ሰብስክራይብ እና ላይክ አድርጉልኝ። ስለምትከታተሉኝ በጣም አመሰግናለሁ። ባይ